አንድ ልጅ በበረሃ ውስጥ ብቻውን ቆሟል። አካፋ ይዟል። ወደ አንድ ጉድጓድ ቁልቁል እያየ ነው። ፀሐይ እየጠለቀች ነው። እሱ መጥፎ ልጅ አይደለም፣ አደገኛም አይደለም፣ ነገር ግን ዕድለ ቢስ ነው ብቻ። የዚህ ታሪክ ማብቂያ ላይ ሲደርሱ ከ100 ዓመታት በፊት በፈረሰ ቃል ኪዳን ምክንያት የአንድ ቤተሰብ ዕድል ምን ያህል የከፋ ሊሆን እንደሚችል ይረዳሉ። ይህ የስታንሊ ኤልናትስ ታሪክ ነው። አዎ፣ እውነተኛ ስሙ ነው። ስሙ ከፊትም ከኋላም ቢነበብ ተመሳሳይ ነው። YLNATS። ልክ እንደ ቤተሰቡ መጥፎ ዕድል እየተሽከረከረ እሱ ጋር ይመጣል። ስታንሊ ተራ ታዳጊ ልጅ ነው። አንድ ቀን ከትምህርት ቤት ወደ ቤት እየተመለሰ ሳለ አንድ ጥንድ አሮጌ የስፖርት ጫማ ከሰማይ ወድቆ ራሱን ይመታዋል። ጫማዎቹ ለአንድ የበጎ አድራጎት ድርጅት ከተዘጋጀ ዝግጅት ላይ የተሰረቁ ነበሩ። የክላይድ ሊቪንግስቶን ከተባለ ታዋቂ የቤዝቦል ተጫዋች የተወሰዱ ነበሩ። ስታንሊ ምን እንደተፈጠረ አያውቅም። ጫማዎቹን አንስቶ ወደ ቤት ወሰዳቸው፣ ምክንያቱም አባቱ ሁልጊዜ ለተቀየረ የእግር ጠረን ማጥፊያ መድኃኒት ለመፍጠር የሚጥር ነገር ግን ምንም ነገር መሸጥ የማይችል የፈጠራ ሰው ነበር። ስታንሊ ነገሩን ማስረዳት ከመቻሉ በፊት ፖሊሶች በሩ ላይ መጡ። ጫማዎቹ ከሰማይ እንደወደቁ ነገራቸው። ማንም አላመነውም። ፖሊሶቹ ወደ አፓርታማው ገብተው በአባቱ ያልተሳኩ ሙከራዎች ምክንያት የተከመሩትን የድሮ ጫማዎች ሲያዩ ነገሩ ይበልጥ ተበላሸ። ለእነሱ ይህ ስታንሊ ሌባ ለመሆኑ ማረጋገጫ ይመስል ነበር። ፍርድ ቤት ውስጥ ዳኛው 2 ምርጫዎችን ሰጠው፤ ወደ ወህኒ መውረድ ወይም ካምፕ ግሪን ሌክ በተባለ ቦታ 18 ወራት ማሳለፍ። ስታንሊ ተራ የበጋ ካምፕ መስሎ ስለታየው ካምፑን መረጠ። ትልቅ ስህተት ነበር። እዚያ ምንም ሐይቅ የለም። ከ100 ዓመታት በላይ እዚያ ቦታ ላይ ውሃ አልነበረም። ደረቅ መሬት፣ አስከፊ ሙቀትና ቀድሞውኑ በአፈር ውስጥ የተቆፈሩ በሺዎች የሚቆጠሩ ጉድጓዶች ብቻ። በዚያ ረጅም የባስ ጉዞ ላይ ስታንሊ አያቱ ሁልጊዜ ነግሩት የነበረውን ታሪክ አሰበ። ከብዙ ዘመናት በፊት ከአያቶቻቸው አንዱ የገባውን ቃል ካፈረ ጀምሮ ቤተሰባቸው ለትውልድ የተረገመ መሆኑን ይናገራሉ። ስታንሊ ሁልጊዜ ይህ የቆየ የቤተሰብ ተረት ብቻ ይመስለው ነበር። አሁን ግን እውነት ሊሆን እንደሚችል ሊያውቅ ነው። ባሱ ሲቆም ሚስተር ሰር የተባለ ሰው ለስታንሊ ዩኒፎርምና አካፋ ሰጠው። ሕጎቹን አስረዳው። እዚህ ምንም አጥር የለም። ከማማ ላይ ሆነው የሚጠብቁ ጠባቂዎች የሉም። ለምን ያስፈልጋቸዋል? በረሃው ሥራቸውን ይሠራልላቸዋል። ከኮበለልክ ሩቅ ሳትደርስ በጥም ትሞታለህ። እያንዳንዱ ልጅ በቀን 1 ጉድጓድ መቆፈር አለበት። 5 ጫማ ጥልቀት፣ 5 ጫማ ስፋት። ፈጥነ ከጨረስክ የተቀረውን ቀን በጥላ ስር ታርፋለህ። የእፉኝት እባቦችን ተጠንቀቅ፣ በተለይም ባለ ቢጫ ነጠብጣብ እንሽላሊቶችን ተጠንቀቅ። እነሱ በእርግጥ ሊገድሉ የሚችሉ ናቸው። በመቀጠል ሚስተር ሰር ምንም ትልቅ ነገር እንዳልሆነ ሁሉ አንድ ተጨማሪ ነገር ጨመረ። ሲቆፍሩ ማንኛውንም እንግዳ ነገር ካገኙ ወዲያውኑ ሪፖርት ማድረግ አለባቸው። ካምፑ እዚያ የተቀበረው ምን እንደሆነ እንደማይገድደውና መቆፈሩ የልጆቹን ባህሪ ለመገንባት ለመቅጣት ብቻ የታለመ እንደሆነ ተናገረ። ነገር ግን ይህንን ሲናገር የፊቱ ገጽታ የተቀየረበት መንገድ ስታንሊ የሙሉ እውነት እንዳልሆነ እንዲያስብ አደረገው። በዚያኑ ምሽት ስታንሊ በድንኳኑ ውስጥ ካሉ ሌሎች ልጆች ጋር ተገናኘ። እዚህ ማንም እውነተኛ ስሙን አይጠቀምም። ኤክስሬይ፣ አርምፒት፣ ስኩዊድ፣ ዚግዛግ፣ ማግነት እና ብዙም የማይናገር ዜሮ የተባለ ጸጥተኛ ልጅ አሉ። በእራት ሰዓት ኤክስሬይ አዲስ መጤዎች የመጀመሪያውን ጉድጓድ እስኪቆፍሩ ድረስ ሙሉ ምግብ አያገኙም በማለት የስታንሊን ምግብ የተወሰነውን ወሰደበት። ስታንሊ ለምን እዚህ እንደተላከ ሲያስረዳ ዜሮ በድንገት ስለ ጫማዎቹ እንግዳ ጥያቄ ጠየቀ። ዜሮ ለምን ግድ እንደሚለው ማንም ሊረዳ አልቻለም። ስታንሊ ይህ ጥያቄ ምን ያህል አስፈላጊ እንደሆነ ገና አላወቀም ነበር። የመጀመሪያው የመቆፈር ቀን ከባድ ነበር። አፈሩ በአካፋ ከሚያወጣው ፍጥነት ባልተናነሰ መልኩ ወደ ጉድጓዱ ውስጥ ተመልሶ ይወድቅ ነበር። እጆቹ ተላጡ። ጨለማ ሲሆን በመጨረሻ ጨረሰ። ነገር ግን ከጉድጓዱ እንዲወጣ ማንም አልረዳውም። ወደ ኋላ በሚመለስበት መንገድ ላይ አንድ ባለ ቢጫ ነጠብጣብ እንሽላሊት ወደ እሱ ተጠጋ። ሚስተር ሰር በሰዓቱ ተኩሶ ገደለው። ያኔ ነው ስታንሊ ነገሩ የገባው። ይህ የበጋ ካምፕ አይደለም። ይህ በሕይወት ስለመኖር ነው። ጉድጓድ እያከታተለ መቆፈሩን በቀጠለበት ወቅት ስታንሊ ስለ አያቱ አሮጌ ታሪክ የበለጠ አሰበ። ከረጅም ጊዜ በፊት ቅድመ አያቱ ኤልያ ኤልናትስማይራ የተባለችውን ልጅ ያፈቅር ነበር። ነገር ግን ሌላ ሰውም ሊያገባት ይፈልግ ነበር። ስለዚህ ኤልያ ማዳም ዜሮኒ ወደ ተባለች ጠንቋይ ሄደ። እሷም አንድ ትንሽ የአሳማ ግልገል ሰጠችውና በየቀኑ እየዘፈነላት ወደ ተራራው እንዲሸከማት ነገረችው። አሳማዋ ያደገች ስትሄድ እሱም እየጠነከረ ይሄዳል። ነገር ግን አስጠነቀቀችው። አሳማዋ አንዴ ካደገች በኋላ
እሷንም ማዳም ዜሮኒን ወደዚያው ተራራ ተሸክሞ መውጣትና ያንኑ ዘፈን ሊዘምርላት ይገባል። ካላደረገው ግን መላው ቤተሰቡ ለዘላለም ይረገማል። ኤልያ የማይራን እጅ ለማግኘት የተደረገውን ውድድር አሸነፈ። ነገር ግን በደስታው ብዛት ማዳም ዜሮኒን የገባውን ቃል ረሳ። እርግማኑም የጀመረው በዚህ መንገድ ነበር። ወደ ካምፑ ስንመለስ ቀኖቹ መደበላለቅ ጀመሩ። ከፀሐይ መውጣት በፊት መነሳት፣ ምንም ያላለ መብላት፣ ካሁን በኋላ መቆፈር እስኪያቅት ድረስ መቆፈር። ስታንሊ ወደ ቤት ደብዳቤዎችን ይጽፋልና ሁሉም ነገር ደህና እንደሆነ ያስመስላል። ከዚያም አንድ ቀን አካፋው ጠንካራ ነገር መታ። አንድ ትንሽ ቅሪታ አካል ፎሲል ነበር። በሆነ መንገድ ይረዳኛል በሚል ተስፋ ለካምፑ አማካሪ ለዶክተር ፔንዳንስኪ አመጣው። ፔንዳንስኪ በላዩ ላይ ያየ ዋርደኗ የካምፑ ኃላፊ ለቅሪታ አካላት ፍላጎት እንደሌላት ተናገረ። ነገር ግን እነዚህ ጉድጓዶች ባህሪን ከመገንባት ጋር ምንም ግንኙነት እንደሌላቸው ስታንሊ ሊያውቅ ነው። ስታንሊ ከመወለዱ ከዓመታት በፊት ይህ ቦታ ግሪን ሌክ የተባለች በእውነተኛ ውሃና ሕይወት የተሞላች ከተማ ነበረች። ሳም የተባለ ተዘዋዋሪ የሽንኩርት ሻጭ ካተሪን ባርሎ ከተባለችው የአካባቢው መምህርት ጋር ፍቅር ያዘ። ትራውት ዎከር የተባለ ሀብታም ሰውም ካትሪንን ይፈልጋት ነበር። ሳም ልቧን በመስረቁ በጣም ተናደደ። ሳም የትምህርት ቤቱን የሚያፈስ ጣሪያ እንኳ ጠግኖ ነበር። ሁለቱ ተቀራረቡ። ነገር ግን ቀጥሎ የተከሰተው ነገር ሁሉንም ነገር ለወጠው። እናም በሆነ መንገድ የዚያ ውጤት ከነዚህ ሁሉ ዓመታት በኋላ በተመሳሳይ አፈር ውስጥ በሚቆፍር ታዳጊ ልጅ ላይ አሁንም እየተሰማ ነው። በአሁኑ ጊዜ ስታንሊ ከቡድኑ ጋር መላመድ ጀመረ። ከዚግዛግ ጋር ከጥቂት ጠብ በኋላ ሌሎች ልጆች ኬቭማን የዋሻው ሰው የሚል አዲስ ቅጽል ስም ሰጡት። ለመጀመሪያ ጊዜ ቡድኑ አካል እንደሆነ ተሰማው። ብዙም ሳይቆይ ዜሮ ስታንሊን ማንበብ እንዲያስተምረው በጸጥታ ጠየቀው። ስታንሊ ቀኑን ሙሉ በመቆፈሩ በጣም ደክሞት ስለነበር አይሆንም አለው። ከጥቂት ጊዜ በኋላ የስታንሊ አካፋ ሌላ ነገር አወጣ። ኬቢ የሚሉ ፊደላት ያሉበት ትንሽ የወርቅ ቱቦ። እሱ ምላሽ ከመስጠቱ በፊት ኤክስሬ ነጥቆ ወሰደውና እሱ ራሱ እንደሚያስረክበው ተናገረ። ዶክተር ፔንዳንስኪ ወዲያውኑ ዋርደኗን ጠራት። ስታንሊ እሷን ሲያያት ለመጀመሪያ ጊዜ ነበር እና እሱ ከጠበቃት ፈጽሞ የተለየች ነበረች። ወጣት ናት እና የወርቅ ቱቦውን ባየችበት ቅጽበት ፊቷ ላይ አንድ ነገር ተቀየረ። ለኤክስሬ የእረፍት ቀን ሰጠችውና ሁሉንም ልጆች በዚያው ቦታ ላይ እንዲቆፍሩ አዘዘች። ለቀናት መላው ካምፕ አንድ ላይ አንድ ግዙፍ ጉድጓድ እየቆፈሩ አንድ ነገር በግልጽ ይፈልጉ ነበር። ነገር ግን ምንም አላገኙም። ውሎ አድሮ ዋርደኗ ተስፋ ቆርጣ እያንዳንዱ ሰው ለብቻው ወደ መቆፈር እንዲመለስ አደረገች። ቢሆንም ችግር ስታንሊን አላጣውም። አንዳንድ ልጆች ከሚስተር ሰር መኪና ውስጥ የሱፍ ፍሬ ከረጢት ሰረቁ። እሱ ፍለጋ ሲመጣ ጥቂት ፍሬዎች በስታንሊ ጉድጓድ አጠገብ ወደቁ። ሌሎችን ለመጠበቅ ሲል ስታንሊ ጥፋቱን በራሱ ላይ ወሰደና ወደ ዋርደኗ ጎጆ ተጎተተ። በውስጡ ግድግዳዎቹ ኪስን ኬት ባርሎ ስለተባለች ወንበዴ የድሮ የጋዜጣ ቁርጥራጮች ተሸፍነዋል። ዋርደኗ የራሷን ጥፍር የእፉኝት እባብ መርዝ ነው ባለችው ነገር በእርጋታ እየቀባች ነበር። ሚስተር ሰር ንግግሯን ሲያቋርጥ በጥፍሮቿ ፊቱን በኃይል ቧጨረችውና ደም አፈሰሰችው። ስታንሊ በእንደዚህ አይነት ትንሽ ነገር ምክንያት ወደ እሷ በመምጣቱ ተበሳጭታ ወደ ሥራው መለሰችው። ስታንሊ ሲመለስ ሌሎች ልጆች ከዚህ ስብሰባ በሕይወት መተርፉን ማመን አልቻሉም። ዜሮ ጥፋቱን በራሱ ላይ ስለወሰደለት እንደ ምስጋና የስታንሊን ቀሪ ጉድጓድ ቀድሞውኑ ቆፍሮ ጨርሶት ነበር። በዚያኑ ምሽት ስታንሊ በመጨረሻ ማንበብ ሊያስተምረው ተስማማ። የምስጢር ትምህርታቸው ሲጀምር የድሮው ታሪክ መዘርጋቱን ቀጠለ። ከተማዋ ከካትሪን ጋር በነበረው ግንኙነት ምክንያት በሳም ላይ ተነሳችበትና በዚህም ምክንያት ተገደለ። ልቧ የተሰበረው ካትሪን ወደ ከተማዋ ተመልሳ ሸሪፉን ተኩሳ ገደለችውና አሁን በዋርደኗ ግድግዳ ላይ ፎቶዋ የተሰቀለው ወንበዴ ሆነች። ለዓመታት በበረሃ ውስጥ ተጓዦችን ትዘርፍ ነበር። ከእነዚህም መካከል የስታንሊ ቅድመ አያት ይገኝበታል። እሱን የያዘውን ውድ ዕቃ የተሞላ ሳጥን ከሰረቀች በኋላ በበረሃ ውስጥ ጥላው ሄደች። ያ ሳጥን አሁንም እዚያ ቦታ ላይ አለ እና ዋርደኗ ሕይወቷን ሙሉ እሱን ለማግኘት ስትጥር ኖራለች። በስታንሊና በዜሮ መካከል ያለው ወዳጅነት እያደገ ሄደ። በየምሽቱ ስታንሊ ማንበብ ያስተምረዋል። በየቀኑ በካምፕ ውስጥ ፈጣን ቆፋሪ የሆነው ዜሮ የስታንሊን ጉድጓድ በምስጢር ያግዛል። ብዙም ሳይቆይ ሌሎች ልጆች ማስተዋል ጀመሩ። አንድ ምሽት ዜሮ በመጨረሻ እውነተኛ ስሙን ተናገረ። ሄክተር ዘሮን። ይህ ስታንሊን በኃይል መታው፣ ምክንያቱም ከቤተሰቡ የድሮ እርግማን ታሪክ ውስጥ ካለችው ማዳም ዜሮኒ ጋር ተመሳሳይ ስም ነበር። ዜሮ እናቱ ከዓመታት በፊት እንደጠፋችና ከዚያን ጊዜ ጀምሮ በጎዳና ላይ ብቻውን እንደሚኖር ነገረው። በመጨረሻም ሁሉም ነገር ገንፍሎ ወጣ።
በበረሃ ውስጥ በተደረገ ክርክር ወቅት ዚግዛግ ስታሊን አጥቅቶ መሬት ላይ ጣለው። ፔንዳንስኪ ግን ዝም ብሎ ይመለከት ነበር። ያኔ ነው ዜሮ በመጨረሻ የተቆጣው። ለዓመታት ችላ ተብሎና ምንም እንዳልሆነ ከተቆጠረ በኋላ ከእንግዲህ መታገስ አልቻለም። ስታሊን ለመጠበቅ ዘለለ። ፔንዳንስኪ ጠቡን ለማስቆም ወደ አየር ተኮሰ። ዋርደኗ ምን እየተካሄደ እንዳለ ለማየት ሮጣ መጣች። እውነቱ ወጣ። ዜሮ ለማንበብ ትምህርት ሲል በየቀኑ የስታሊን ጉድጓድ በከፊል ይቆፍር ነበር። ፔንዳንስኪ ተቆጥቶ ዜሮን ማንበብ እንደማይችል በመግለጽ ደነዝ እያለ ሰደበው። ይህ የመጨረሻው ገደብ ነበር። ዜሮ አካፋውን ይዞ ፔንዳንስኪን ፊቱ ላይ መታውና ማንም ሊያስቆመው ከመቻሉ በፊት ወደ በረሃው ሮጦ ጠፋ። ሚስተር ሰር ወዲያውኑ ሊያባረው ፈለገ። ዋርደኗ ግን እንዳይደክም ነገረችው። ዜሮ ምንም ቤተሰብ እንደሌለውና ማንም ሊፈልገው እንደማይመጣ ተናገረች። ልክ ፈጽሞ እንዳልነበር አድርጋችሁ መዝገቡን አጥፉት አለች። በዚያኑ ምሽት ሌሎች ልጆች ያለ ውሃ ማንም በረሃውን ብቻውን ሊተርፍ እንደማይችል ተነጋገሩ። ስታሊ ስለ ዜሮ ማሰብ ማቆም አልቻለም። አንድ ተጨማሪ ታሪክ አሰበ። ቅድመ አያቱ በአንድ ወቅት የእግዚአብሔር አውራ ጣት ጎድስታም በተባለ ቦታ መጠለያ በማግኘት በዚህ በረሃ ውስጥ ለ2 ሳምንታት እንዴት እንደተረፈ አስታወሰ። በነገታው ጠዋት የዜሮን አሮጌ ቦታ ለመተካት አዲስ ልጅ መጣ፣ ልክ ቀድሞውኑ እንደተረሳ ሁሉ። ያኔ ነው ስታሊ በቃኝ ለማለት የወሰነው። ሚስተር ሰር በተከፋፈለበት ወቅት ስታሊ መኪናውን ሰርቆ ወደ በረሃው ነዳ። መኪናውን በአንድ ጉድጓድ ውስጥ ከተበላሸ በኋላ ዘሎ ወጣና ሌሎች ልጆች በድንጋጤ ሲመለከቱት በእግሩ መሮጡን ቀጠለ። ዋርደኗ ዜናውን ስትሰማ እሱ መጥፋቱን ሪፖርት ከማድረጋቸው በፊት 2 ሳምንታት እንዲጠብቁ ለሁሉም ነገረች። እስከዚያው ድረስ የሚገኝ ምንም ነገር አይኖርም አለች። በዚያ አስከፊ ሙቀት ውስጥ ስታሊ በአሸዋ ላይ የተቀመጠ አንድ አሮጌ የተሰበረ ጀልባ አገኘ። ዜሮ ከስሩ ተደብቆ ነበር። ደክሞታል፣ ግን አሁንም በሕይወት አለ። በአቅራቢያው በተቀበሩ አሮጌ የፒጃም ማሰሮዎች አማካኝነት በሕይወት ቆይቷል። ይህ ከራሱ ሕይወት ጋር የተገናኘ መሆኑን እንኳ አያውቅም ነበር። አንድ ላይ ሲያርፉ ስታሊ በሩቅ የአውራ ጣት ቅርጽ ያለው ትልቅ ዓለት አየ። እሱ የእግዚአብሔር አውራ ጣት ነበር። ምንም የሚጠፋ ነገር ስለሌላቸው ከላይ ውሃ ለማግኘት ተስፋ በማድረግ ለመውጣት ወሰኑ። አቀበቱ በጣም ከባድ ነበር። በመንገድ ላይ ዜሮ በደካማነት ወደቀ። ስታሊ እሱን ጥሎ ለመሄድ ፈቃደኛ አልሆነም። ስለዚህ ዜሮን በጀርባው ተሸክሞ የቀረውን መንገድ ወጣ። ከላይ በአፈር ውስጥ በሚበቅሉ የዱር ሽንኩርቶች የተከበበ ትንሽ የንጹሕ ውሃ ጅረት በመጨረሻ አገኙ። ሲያርፉና ሲጠጡ ስታሊ ምንም ሳያስብ አንድ ዘፈን ማጉረምረም ጀመረ። ይህ ከትውልድ በፊት ኤልያኤል ናትስ በተለየ ተራራ ላይ ለአሳማው የዘመረው ያው ዘፈን ነበር። ሁለቱም አልተገነዘቡትም። ነገር ግን በዚያ ቅጽበት የ100 ዓመት ዕድሜ ያለው የቤተሰብ እርግማን በመጨረሻ ተሰበረ። በማግስቱ ጠዋት ዜሮ ይህንን ሁሉ ጊዜ ደብቆት የነበረውን እውነት ለስታሊ ነገረው። የክላይድ ሊቪንግስተንን ጫማዎች በእርግጥ የሰረቀው እሱ ነበር። በስህተት ነው የወሰዳቸው። ፖሊስ ሲያባረው ደንግጦ ከድልድይ ላይ ወረወራቸው። እነዚያው ጫማዎች ናቸው በስታሊ ራስ ላይ ወድቀው እዚህ እንዲላክ ያደረጉት። ስታሊ አልተቆጣም። ሁለቱን አንድ ላይ ለማምጣት ሲባል ሁሉም ነገር በምክንያት የሆነ ይመስል ነበር። ወደ ካምፕ ስንመለስ የስታሊ ጠበቃ በጥሩ ዜና መጣች። አዲስ መረጃ ንጹሕ መሆኑን ያረጋግጣል እና እሷም ወደ ቤት ልትወስደው መጣች። ነገር ግን ዋርደኗ ዋሽታ ስታሊ በራሱ እንደኮበለለ ተናገረች። ጠበቃው አላመነቻትምና ስታሊ ካልተገኘ ከፖሊስ ጋር እንደምትመለስ አስጠነቀቀቻት። በተራራው ላይ ስታሊ ቀደም ብሎ ስላገኘው የወርቅ ቱቦ ማሰብ ማቆም አልቻለም። እሱ የኪሲንኬት ባርሎ መሆን አለበት። ይህ ማለት የተሰረቀው ሀብቷ እሱ ባገኘበት ቦታ አሁንም ሊቀበር ይችላል ማለት ነው። ለአንዴና ለመጨረሻ ጊዜ ከመሄዳቸው በፊት እሱና ዜሮ ሊያደርጉት የሚገባ አንድ ተጨማሪ ነገር አለ፣ ራሳቸው ቆፍረው ማውጣት። በዚያኑ ምሽት በምስጢር ወደ ካምፑ ተመልሰው ያንኑ ጉድጓድ አገኙት። ከሰዓታት መቆፈር በኋላ የስታሊ አካፋ ጠንካራ ነገር መታ መሬት ውስጥ የተቀበረ አንድ አሮጌ የእንጨት ሳጥን። ከማውጣታቸው በፊት ዋርደኗ ሚስተር ሰርና ፔንዳንስኪ መጥተው ጉድጓዱን ከበቡት። ከዚያም በደርዘን የሚቆጠሩ ባለ ቢጫ ነጠብጣብ እንሽላሊቶች ከአፈሩ ውስጥ እየሳቡ ወደ ጉድጓዱ ውስጥ ከሁለቱ ልጆች ጋር መግባት ጀመሩ። ማንም ሊያስቆማቸው ወደ ውስጥ ለመግባት አልደፈረም። ሌሊቱን ሙሉ ስታሊና ዜሮ እንሽላሊቶቹ በሰውነታቸው ላይ ሲሳቡ ምንም ሳይንቀሳቀሱ ቆዩ። በሆነ መንገድ ግን አልነከሷቸውም። ዋርደኗ በደቂቃው እየተበሳጨች በመጨረሻ እውነቱን አመነች። አያቷ ይህንን ተመሳሳይ ሀብት ፍለጋ ሕይወቱን ሙሉ አሳልፏል። እሷም እሱ የጀመረውን እየቀጠለች ነበር። ጠዋት ላይ በሆነ መንገድ ሁለቱም ልጆች አልተነከሱም ነበር። ልክ በዚያን ጊዜ የስታሊ ጠበቃ በዚህ ጊዜ ከፖሊስና ከመንግሥት መርማሪዎች ጋር ተመለሰች።
ዋርደኗ ልጆቹ ሳጥኑን ከቤቷ እንደሰረቁ ለመናገር ሞከረች። ነገር ግን መርማሪዎቹ በጥልቀት ሲመለከቱ የስታንሊ ቅድመ አያት ስም በእንጨቱ ላይ ተቀርጾ አገኙት። ይህ ሳጥኑ ከዓመታት በፊት ከመሰረቁ በፊት በእርግጥ የቤተሰቡ እንደነበረ ማረጋገጫ ነበር። በተመሳሳይ ጊዜ ዜሮ መዝገቦች ሙሉ በሙሉ መጥፋታቸውን ደረሱበት፣ ልክ ዋርደኗ እንዳዘዘችው። ያኔ ነው ሁሉም ነገር መፈራረስ የጀመረው። ሚስተር ሰር የውሸት ስም የሚጠቀም ወንጀለኛ ሆኖ ተገኘ። ፔንዳንስኪ ፈጽሞ እውነተኛ ዶክተር ወይም አማካሪ አልነበረም። አንድ በአንድ ዋርደኗ፣ ሚስተር ሰርና ፔንዳንስኪ ሁሉም ታሰሩ እና ከዚያ በኋላ ከ100 ዓመታት በላይ በነበረው ጊዜ ውስጥ ለመጀመሪያ ጊዜ በግሪን ሌክ ላይ ዝናብ መዝነብ ጀመረ። በካምፑ ውስጥ የቀሩት ልጆች እየሳቁ ወደ ውጭ ሮጡ። ያ ደረቅና የተሰነጠቀ መሬት ቀስ በቀስ እንደገና ወደ ውሃ ተቀየረ። ከጥቂት ቀናት በኋላ ስታንሊ ያንኑ የድሮ ሳጥን ይዞ ከቤተሰቡና ከዜሮ ጋር ወደ ቤት ተመለሰ። በውስጡ ወርቅ፣ ጌጣጌጥና የድሮ ወረቀቶች አገኙ፣ አሁን ከፍተኛ ሀብት የሚያወጡ የኩባንያ አክሲዮኖችን ጨምሮ። ልክ እንደዚሁ ለትውልድ መጥፎ ዕድል ብቻ የነበረው ቤተሰብ በመጨረሻ ሁሉንም ነገር አገኘ። ስታንሊ ሀብቱን ያለ ምንም ሁለተኛ ሐሳብ ከዜሮ ጋር እኩል ተካፈለ እና ቤተሰቡ ዜሮን እንደ ራሳቸው ልጅ አድርገው ተቀበሉት። ዜሮ ከገንዘቡ የተወሰነውን የጠፋችውን እናቱን የሚፈልጉ መርማሪዎችን ለመቅጠር ተጠቀመበት። አስቸጋሪ ቢሆንም እናቱን አገኟት እና ሁለቱ በመጨረሻ ፈጽሞ አይሆንም ብለው ያሰቡትን ዳግም መገናኘት አደረጉ። በመጨረሻም ስታንሊና ዜሮ ጎረቤታሞች ሆነው አሁንም የቅርብ ጓደኛሞች ሆነው ይኖራሉ። የስታንሊ አባስ የእግር ጠረን ማጥፊያ ፈጠራው በመጨረሻ ትልቅ ስኬት ሆነ። ምን ያህል ትልቅ መሰላችሁ? ያ የተሰረቀው ጫማ የዚህን ታሪክ መነሻ ያደረገው ታዋቂው የቤዝቦል ተጫዋች ክላይድ ሊቪንግስተን ራሱ በምርቱ ማስታወቂያዎች ላይ እስከ መስራት ደረሰ። ሁሉም የጀመረው በተሰረቀ ጥንድ ጫማ ነበር። ያበቃው ግን በተቀበረ ሀብት፣ በተገናኘ ቤተሰብና በመጨረሻ በፈረሰው የ100 ዓመት እርግማን ነው። አንዳንድ ጊዜ በጣም ትንሹ አደጋ ሁሉንም ነገር ሊለውጥ ይችላል።